Sumo asuma waldaanuma sagalee fayyinaa keessadha. Waldaa sagalee fayyinaa kana keessatti kan qabame waggaa gara waggaa arfaffaa kooti Waaqayyoof haa galatu. Erga waldaa kana keessatti dhufe waan baay'ee naa ta'eera. Tokko lamee himuudhaaf hin baay'ata yeroo turin hanqata waan ta'eef garuu waanuma xinnoo waanuma muraasa isinitti himeen nan darba jedhee shaamaa kana lamaan waan ani ibsee kan qabu. በአማርኛ በመሰከር የማይሰማ ይኖራል። ጌታ ይባረክ። ይህንን ሁለት ሻማ ያበራሁበት ምክንያት አለኝ። አንደኛ በመንፈሳዊ ስለበራልኝ እግዚአብሔር መንፈሳዊ ሕይወቴ ስለለወጠው መልካም ስላደረገልኝ ነው። ሁለተኛው ደግሞ በስጋዊ ሕይወቴ ራሱ እግዚአብሔር ታሪኬን ቀይሮ ሰው አድርጎኝ በእናንተ ፊት ስላቆመኝ ነው። ጌታ ይባረክ። ቀላል አይደለም። እንደዚህ እንደምናገረው ሳይሆን የዛሬ 4 ዓመት እዚህ ቸርች ከመምጣቴ በፊት በጣም ብዙ ስቃይ፣ በጣም ብዙ መከራዎች አሳልፌያለሁ። ያም አይምሮዬን እስከምስት ድረስ ማለት ነው። ነገር ግን የእግዚአብሔር ፈቃድ ሆነና ስራ ቦታ ላይ የሆነ ስራ ይዤ ነበር እየሰራሁ ነበርና ተቀጥሬ በዛ ቦታ ላይ አንድ እዚህ ቸርች ዘማሪ ልጅ ብሪቱ የምትባል ልጅ መጣ። እዛ ገባች ተቀጠረችና ከእሷ ጋር ተገናኘን። እንዲሁ መንፈሴ ፈለጋት ወደዳትና ቀረብኳት። ከዛ በፊት አገለግል ነበር። የእውነት በእግዚአብሔር ፊት ነውና አገለግላለሁ። የማገለግለው በሚሽነሪ ነው። ሁኔታዎች ሲበዙብኝ ያንን ሁሉ ትቼ ወደ ኋላ ሸሸው። ማለት ጌታን ትቼ አልሄድኩም፣ ግን የማገለግለውን አቋረጥኩ። ከዛ በኋላ ብዙ መከራዎች መጡ። ለእግዚአብሔር ካልታዘዝክ፣ ለእግዚአብሔር ካልታዘሽ መከራዎች ከኋላችሁ አሉ። ይሄን የማይቀር ነገር ነው፣ እወቁት። ምክንያቱም ጌታ ፈልጎሽ ከሆነ ጌታ ፈልጎ ከሆነ መልካም እንዲሆንልን ለእግዚአብሔር ታዘዝ እና እግዚአብሔር መልካም አደረገልኝ። በዚህ ልጅ ምክንያት ነይ ቸርችና ቸርች አለንና ቸርቻችን እንሂድ፣ እንዲህ ቦታ ላይ ፓስተር ዮሴፍ ይባላል ፓስተራችን ብላ ነገረችኝ። ከዛ በኋላ እሺ እመጣለሁ አልኩና መጣሁ። ያኔ በዛን ሰዓት ወደዛ ቸርቹ እዚህ ጋር አልነበረምና እዛ በመጣው ሰዓት ፓስተር ጸለየልኝ። በዛን ሰዓት አሁን ስጠይቀው እሱ እንኳን አላወቀውም። ምክንያቱም የተናገረው መንፈስ ቅዱስ ነው። ቦታ እሰጥሻለሁ ሲለኝ ነበርና እኔ በቸርች ውስጥ በአገልጋዮች ተጎድቼ ነው መጀመሪያ ላይ ልተው የቻልኩት። ከዛ በኋላ እግዚአብሔር አምላክ በወንድሜ ተናገረኝ። ምን አለ? እምፈልግሽ በዚህ ቦታ ነው፣ በአንቺ የምሰራው ብዙ ነገር አለኝ አለ። እኔም ያንን ተቀበልኩና ጌታዊ ተመስገን ቦታ ማረካልኩና ጀመርኩኝ። እዚሁ ቸርች ውስጥ ተያዝኩኝ። ከዛ በዚህ እየመጣሁ እየጸለይልኛል። ከዛ በኋላ በሂደት ደግሞ አገልግሎት ጀመርኩኝ። የሚገርመው ነገር እዚህ ቸርች ከመጣሁ ጀምሮ በእኔ ላይ ያለ ሸክም ሁሉ ተራገፈ። ጌታ ይባረክ። በሽታ ነው የለም፣ ተራገፈ። ሃሌሉያ። በስጋ በስራ ኢኮኖሚ በኩል ያለ ብዙ ችግር ነበር። ያ ሁሉ ተራገፈ። በላይ ላይ ያለ መከራ፣ ችግር፣ ስቃይ ተራገፈ። ለምን መሰላችሁ? ወደ ጌታ ስለተመለሱ፣ ወደ ፈለገኝ ዓላማ ስለገባው። ወንድሜ ወደ ፈለገ ዓላማ ግባ። እህቴ ወደ ፈለገሽ ዓላማ ግቢ። እግዚአብሔር ለፈለገሽ ዓላማ ተገዢ። ይህንን መሰከራለሁ። እግዚአብሔር ይባረክ። በቤታችሁ ቆሜ የምቆም ሰው አልነበርኩም። ይህን ጊዜ ሞቼ የተረሳው ሰው ነበርኩ። ነገር ግን እግዚአብሔር በዚህ ስፍራ ላይ በዚህች ቤት መንፈስ ቅዱስ ስላለ እግዚአብሔር እራሱ ህልውናው ስላለ ለእኔ ሰላም ሆነልኝ። እኔ ተፈወስኩ። እኔ ሰላም ሆንኩ። በቤቴ ሰላም ሆነ። ለልጆቼ ሰላም ሆነ። ለዚህም እግዚአብሔር ይባረክ። እንዲሁም ደግሞ አሁን በቀደም ዓርብ ዕለት መጥቼ ነበርና ያላችሁ መስከሬ ነበር። ትናንት ዓርብ ዕለት ልጄን በጣም ታማ ነበርና ይዣት መጣሁ።